ምን ያህሎቻችንን የህፃናት ደም ግፊት በሽታ እንዳለባቸው የምናውቀው? ሰላም ዶክተር ቤዛ ያበበ እባላለሁ። የህፃናትና የህፃናት የኩላሊት ሰብ ስፔሻሊስት ነኝ። ዛሬ ዲስከስ የምናደርገው የህፃናት ደም ግፊትን ነው። በአጠቃላይ በዓለም ደረጃ የህፃናት ደም ግፊት ከ7% እስከ 15% ይለያያል በየእድሜያቸውና በጾታ በተጓዳኝ በሽታዎቹ ይወሰናሉ። የህፃናት ደም ግፊት ሲባል ምንድነው? ደም ግፊታቸው ተለክቶ ከእድሜያቸው ቁመታቸውና ጾታቸው ጋር በተያያዘ መልኩ ተለክቶ ከመጠን በላይ ከሆነ የደም ግፊት እንላለን። እነማን ናቸው ደም ግፊት መለካት ያለባቸው ብለን ስናይ ከ3 ዓመት በላይ ያሉ ማንኛቸውም ህጻናት በኦፒዲ ደረጃ በህክምና በሄዱበት ጊዜ መለካት አለባቸው። ከ3 ዓመት በታች ደግሞ ያላቸው ተጋላጭነት ያላቸው ልጆች መለካት አለባቸው። እነማን ናቸው የደም ግፊት ተጋላጭነት ያላቸው ብለን ስናይ ከዚህ በፊት የኩላሊት በሽታ የነበረባቸው፣ የኩላሊት የተፈጥሮ ችግር ያለባቸው፣ ተደጋጋሚ የሽንት ቧንቧ ኢንፌክሽን ያላቸው፣ እንዲሁም ደግሞ ሽንታቸው ላይ ደም የሚታይ ሰውነታቸው ከመጠን በላይ የወፈሩ ህጻናት፣ የልብ ችግር ያለባቸው፣ ሆስፒታል ተኝተው የነበሩ ጨቅላ ህጻናት፣ እንዲሁም ከኪሏቸው መጠነኛ አነስ ያሉ ኪሏቸው ትንሽ ሆነው የተወለዱ ህጻናቶች ሎው በርዝ ዌት የምንላቸው እነዚህ ሰዎች ለወደፊቱ የደም ግፊት ተጋላጭነት አላቸው። ስለዚህ እነዚህ ህጻናት በጤና ተቋም በምንወስድበት ጊዜ ደም ግፊታቸውን መለካት ይኖርበታል። እንዴት ነው መለካት ያለበት? ደም ግፊትስ ደግሞ አለ ብለን ሌብል የምናደርገው መቼ ነው? በመጀመሪያ አንድ ልኬት ብቻ ላይ ደም ግፊት አለ ብለን አናስብም። 3 የተለያዩ አጋጣሚዎች ላይ መለካት አለበት። ህጻናት ረጋ ብለው ቁጭ ብለው በትክክለኛ የደም ግፊት መለኪያ መሳሪያ በእጃቸው ላይ ተረጋግተው ተቀምጠው መለካት አለበት። የሶስቱ የደም ግፊቶች የተለኩት ሁሉም ከደም ግፊት 95% በላይ ከሆኑ ደም ግፊት አለባቸው ብለን እንወስዳለን። የደም ግፊት ምንድነው ችግሩ? ለምን እንደሚያሳስበን በህፃናት ላይ ብለን ስናስብ አብዛኛው ህፃናት ላይ ከ13 ዓመት በታች ባላሉ አብዛኛውን ጊዜ ተጓዳኝ የሆነ የኩላሊትና የልብ ወይም ደግሞ ኩላሊት ጋር የተያዙ ደም ስር በሽታዎች ችግር አለባቸው ብለን ነው የምናስበው። ሌሎቹ ደግሞ ከፍ ያሉ ህፃናት ላይ ክብደትና በቤተሰብ ተብሎ በአዋቂ ላይ በተለመደው ኢሰንሻል ሃይፐርቴንሽን ወይም ደግሞ ያለ መንስኤ የመጡ ደም ግፊቶች አሉ ብለን እናስባለን። ስለዚህ ደም ግፊት ካለ በህፃናት ላይ መንስኤው መታወቅ አለበት፣ መመርመር አለበት። ህክምና ደግሞ ለእያንዳንዱ መንስኤ መሰጠት አለበት። ስለዚህ ህክምናዎቻችሁ ምንድናቸው? ምን መደረግ ይችላል? ወይስ ምልክቱስ ደግሞ እንዴት ነው እናውቅ የምንችለው ከተባለ የደም ግፊት አብዛኛውን ጊዜ ሳይለንት ነው፣ ምንም አይነት ምልክት የለውም። ነገር ግን ደም ግፊቱ በጣም ከፍተኛ ከሆነ የአይን ላይ ብዥታ፣ ነስር፣ ራስ ምታት እንዲሁም ደግሞ አንገት አካባቢ መሸምቀቅ የመሳሰሉት ደም ግፊት ምልክቶች ሊኖሩ ይችላሉ። ከተጓዳኝ ጋር ደግሞ የኩላሊት መድከም ካለ፣ ሽንት ላይ መጠኑ መቀነስ፣ መልኩ መቀየር፣ ሰውነት ማበጥ፣ እነዚህ ነገሮች ትንፋሽ ማጠር የመሳሰሉት ምልክቶች ሊኖራቸው ይችላሉ። ስለዚህ እነዚህ ምልክቶች ልብ ብለን ማየት አለበት። ጤና ተቋም ሄደን ደም ግፊቱን በትክክለኛ መሳሪያ በትክክለኛ መንገድ መለካት አለበት። ከተለካም ደግሞ በኋላ ተገቢውን ህክምና መሰጠት አለበት። በዚህ ጋር ማንሳት የምንፈልገው የደም ግፊት መድኃኒት ይለምዳል አንሰጥም ለረጅም ጊዜ ነው ይባላል። ነገር ግን አብዛኛውን ጊዜ ህጻናት ላይ ያሉ በሽታዎች ተጓዳኝ በሽታዎች ስለሆኑ የታችኛው ዋናው መንስኤው ከታከመ የደም ግፊት መድኃኒቱ ሊቆም ስለሚችል ህክምናውን መሻስ የለብንም ብዬ አምናለሁ። አመሰግናለሁ። ተጨማሪም እንድናስተምራችሁ እንድንወያይ የምትፈልጉት የህጻናት ህክምና የኩላሊት ጋር የተያያዘ በተለይ ካለ ኮሜንት አድርጉ፣ አድሬስ እናደርጋቸዋለን።